ሐዋርያቶች በኢየሱስ ስም ነው ያጠመቁት ብለሃል። አሁን ጥቅሱን ስጠኝ። ሐዋርያቶች በኢየሱስ ስም አጠመቁ ወይም በኢየሱስ ስም እናጥምቃችሁ ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ፈልገህ ስጠኝ። በኢየሱስ ልጅነትና በእኛ ልጅነት መሃል ያለው ልዩነት ትንሽ ማብራሪያ ቢሰጥበት የሚል ነው። ደምሮን ልጆች ስለማይለን አንድ ላይ እግዚአብሔርም አይቶ ልጄ ነው የሚለው እሱም ዩኒክ በሆነ መንገድ አባቴ ነው የሚለው አባታችን ብሎ አያውቅም። የእግዚአብሔር ልጆች እንደሆነን እየነገረን አባታችሁ ይላል እንጂ አባታችን አይልም። እንዲያውም በትንሣኤ በኋላ ወደ አባቴና ወደ አባታችሁ ወደ አንድ አብይ ሄደ፣ ወደ አባቴና ወደ አባታችሁ። ከዚህ እግዚአብሔር ለኢየሱስ ክርስቶስ አባቱ ነው ስንል እና እግዚአብሔር ለኛ አባታችን ነው ስንል ገጽታዎቹ የተለያዩ ስለሆነ ሐዋርያቶች በኢየሱስ ስም ነው ያጠመቁት፣ በኢየሱስ ስም አጠመቁ የሚል አንድ ቦታ በመጽሐፍ ቅዱስ የለም። ያለው ኢየሱስ ሐዋርያቶቹን በአብ በወልድ በመንፈስ ቅዱስ ስም አጠመቁ የሚል ነው ያለው ሲል የምናውቀው ወንድማችን ወንድም ዳዊት ፋሲል ለሚነሱት ይህ መጽሐፍ ቅዱሳዊ ለሆኑ ጥያቄዎች የማያዳግም ምላሽ ሰጥቷል። ሐዋርያት ክርስቲያኖችን በኢየሱስ ስም ያጠምቋቸው ነበር ወይም በኢየሱስ ስም አጠመቋቸው ወይም በኢየሱስ ስም አጠመቁ የሚል አንድ ጥቅስ ኬታ መጣ? የሌለ ተጠማቂዎቹ ሲጠመቁ አዎ የተጠመቁት የኢየሱስን ስም እየጠሩ ነው። ሐዋርያቶቹ ግን ቀድሞውኑ በማን ስም እንደሚያጠምቁ ያውቁታል። መጀመሪያውኑ እነሱ ያውቁታል። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ ያለውን የእግዚአብሔርን ቃል በመጥቀስ ጥምቀት በኢየሱስ ስም ብቻ ነው ብለው ይሞግታሉ አንዳንድ የማህበረሰብ ክፍሎች። ጴጥሮስም ንስሐ ግቡ ኃጢአታችሁም ይሰረይ ዘንድ እያንዳንዳችሁ በኢየሱስ ስም ተጠመቁ የመንፈስ ቅዱስንም ስጦታ ትቀበላላችሁ የሚል ቃል አለ። የሐዋርያት ሥራ ምዕራፍ 2 ከቁጥር 38 ላይ። እዚህ ክፍል ላይ ሰዎቹ የኢየሱስ ክርስቶስን ስልጣን እንዲያውቁና ጥምቀት በዮሐንስ ወይም ደግሞ በሌሎች ሰዎች አለመሆኑን እንዲረዱ የተጠቀመው ቃል ነው እንጂ አንዷን ያቺን ጥቅስ ብቻ በመያዝ በኢየሱስ ስም አጠመቀ ማለት መጽሐፍ ቅዱሳዊ እንዳልሆነ ግልጽ ነው። አሁን ተጠማቂዎቹ እየጠሩ የተጠመቁት የኢየሱስን ስም እየጠሩ ነው። አጥማቂዎቹ በኢየሱስ ስም አጠመቁ የሚል ግን አንድም ቦታ በመጽሐፍ ቅዱስ የለም ይለናል ወንድም ዳዊት ፋሲል። ይቀጥላል። ሐናንያም ሳውልን በሐዋርያት ሥራ ላይ ስሙን እየጠራህ ተጠመቅ ኃጢአትህ ይሰረይልሃል ሲለው እንመለከታለን። በማቴዎስ 28 ከቁጥር 18 እስከ 20 ባለው ክፍል ላይ ኢየሱስም ቀረበና እንዲህ ብሎ ተናገራቸው፣ ስልጣን ሁሉ በሰማይና በምድር ተሰጠኝ። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው። እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከናንተ ጋር ነኝ ይላል ይህ የመጽሐፍ ቅዱስ ክፍል። ውድ አድማጭ ተመልካቾቼ ይህ ክፍል ኢየሱስ ክርስቶስ ለሐዋርያቶች የሰጠው ታላቁ ተልእኮ ነው። ለምሳሌ በሐዋርያት 3:6 ላይ ጴጥሮስ በኢየሱስ ክርስቶስ ስም ተነሳና ተመላለስ አለው። ያንን ሽባ መራመድ የማይችለውን በቤተ ክርስቲያን ደጃፍ ላይ የተቀመጠውን ሰው። ይህ ማለት በእርሱ ስልጣን በኢየሱስ ክርስቶስ ስልጣን ለማለት ያክል ነው። ቆላስይስ 3:17 ላይም በጌታ በኢየሱስ ስም አድርጉ ይላል፣ የምታደርጉትን ሁሉ። ይህ ማለት ከእያንዳንዱ ተግባር በፊት ኢየሱስ ማለት ወይም ደግሞ በልምድ ዝም ብሎ ኢየሱስ ብሎ መጥራት ሳይሆን በእርሱ ስልጣንና ለክብሩ መኖር የሚለውን የሚያመላክት ክፍል ነው። ከዚህ በተጨማሪ መጽሐፍ ቅዱስ በየትኛውም ቦታ ማቴዎስ 28 ላይ የሰጠውን በአብ በወልድ በመንፈስ ቅዱስ ስም አጥምቁ ያለውን ይሄንን ክፍል
አልቀየረም በየትኛውም የመጽሐፍ ቅዱስ ክፍል ላይ። ስለዚህ ከዚህ የምንረዳው ጥምቀት በአብ በወልድ በመንፈስ ቅዱስ ስም መሆኑን ነው ማለት እንወዳለን። ያውም ከትንሣኤ በኋላ ወደ አባቴና ወደ አባታችሁ ወደ አንድ አብይ ሄደ፣ ወደ አባቴና ወደ አባታችሁ። ከዚህ እግዚአብሔር ለኢየሱስ ክርስቶስ አባቱ ነው ስንል እና እግዚአብሔር ለኛ አባታችን ነው ስንል ገጽታዎቹ የተለያዩ ስለሆነ እግዚአብሔር ሁለት ሆኖ ሳይሆን ገጽታዎቹ የተለያዩ ናቸው። ኤክስፕላኔሽን የተለያየ ነው። ኢምፕሊኬሽኑ የተለያየ ነው። ቃሎቹ የተለያዩ ናቸው። ዶክተር ማሙሻ ፈንታ በኢየሱስ ክርስቶስ ልጅነትና በእኛ ልጅነት መካከል ያለውን ልዩነት በግልጽ በአንድ ኢንተርቪው ላይ ቀርቦ መጽሐፍ ቅዱሳዊ ምላሽ ሰጥቶበታል። በመጽሐፍ ቅዱስ ኢየሱስ ራሱ ሲናገር አባቴ እንጂ አባታችን አላለም። ምንም እንኳን እሱም እኛም ልጆች ብንሆን አባታችሁ እያለ ይናገራል እንጂ አባታችን ብሎ የተናገረበት አንድም ቦታ በመጽሐፍ ቅዱስ የለም። የኢየሱስ ልጅነት ዘላለማዊ ነው። የኛ ግን የሆነ ጊዜ ላይ በጸጋ ያገኘነው ልጅነት ነው። መጽሐፍ ቅዱስን ከታች ወደ ላይ ለማየት መሞከር በጣም አደገኛ ነው። ትክክለኛው እይታ ከላይ ወደ ታች ማየት ነው ሲል ሲናገሩ ተደምጧል ዶክተር ማሙሻ ፈንታ። ከምድር እይታ ከጀመርን በሰውኛ እይታ መተርጎም እንጀምራለን። ስለዚህ መጽሐፍ ቅዱስን ሁል ጊዜ ከላይ ወደ ታች ማየት መሞከሩ ትክክለኛ እይታ እንዲኖረን ያደርጋል ሲል ተናግሯል ዶክተር ማሙሻ። እኛ የሆነ ጊዜ በኢየሱስ በኩል ያገኘነው ነገር ነው ልጅነታችንን። ኢየሱስ ግን ልጅ ነበር፣ ልጅነቱም ዘላለማዊ ነው። የእግዚአብሔር ልጅ ሰው ሆነ ነው እንጂ ኢየሱስ የእግዚአብሔር ልጅ ሆነ አንልም። ኢየሱስ ስጋ ሆነ፣ ኢየሱስ ሰው ሆነ እንጂ እግዚአብሔር ሰው ሆነ እንጂ ኢየሱስ ወልድ ሆነ እግዚአብሔር ሆነ አንልም በፍጹም። ስለዚህ እንደ አጠቃላይ የኢየሱስ ልጅነት በሂደት የተገኘ አይደለም፣ የጸጋም አይደለም፣ የባህሪ ልጅነት ነው ያለው። ለዛም ነው አንድያ ልጁን የሚለን መጽሐፍ ቅዱስ ስለ ኢየሱስ ክርስቶስ ልጅነት ሲናገር። እንዲሁም ደግሞ አንድ ቦታ ላይ ልጁን ላከ ብሎ ይናገራል መጽሐፍ ቅዱስ። ያ ማለት ልጅነቱ የነበረ ነው ማለት ነው። ወይንም ደግሞ የሆነ ጊዜ ያገኘ ልጅነት ሳይሆን ዘላለማዊ ልጅነት መሆኑን እንረዳለን። ውድ አድማጭ ተመልካቾቻችን ስለ እኛ ልጅነትና ስለ ኢየሱስ ልጅነት ከመጽሐፍ ቅዱስ አንጻር ለማየት ሞክረናል በዚህ ቪዲዮ። እናንተም መጽሐፍ ቅዱሳችን ምን ይላል የሚለውን እንድታነቡ እየጋበዝናችሁ የዛሬውን በዚህ አበቃን። ሰላም።